96 በመቶ የሚሆነው የኢትዮጵያ ሕዝብ ከሚገባው በላይ ጨው ይጠቀማል ተባለ። የህንዱ ጠቅላይ ሚኒስትር ናራንድራ ሞዲ ጉብኝት በኢትዮጵያ። ከጥር ወር ጀምሮ የፕላስቲክ ከረጢት መጠቀም፣ ማምረት፣ ማስገባት አይቻልም ተብሏል። በደቡብ ሱዳን 6 የተባበሩት መንግስታት የሰላም አስከባሪዎች መገደላቸው ተሰምቷል። አሜሪካ በየዓመቱ የምታካሂደውን የዲቪ ሎተሪ ማቆሟን አስታውቃለች። ኢሎን መስክ በፎርቢስ መረጃ መሠረት ከ600 ቢሊዮን በላይ ሀብት በማፍራት በታሪክ የመጀመሪያው ሰው ሆኗል። ዝርዝር መረጃዎቻችን ይቀጥላሉ። የተወደዳችሁና የተከበራችሁ የዓለም ሚዲያ ቤተሰቦች፣ የዓለም ሚዲያ ሳምንታዊ የዜና ዳሰሳ ከሀገር ውስጥ ጀምሯል። አብራችሁን ቆዩ። ባሳለፍነው ሳምንት ሀገራችንን የጎበኙት የሂንዱ መሪ ናራንድራ ሞዲ ጉብኝት በኢትዮጵያና በህንድ የረጅም ዘመን ግንኙነት በላቀ መልኩ ከፍ ያደረገ ነው ተባለ። በፈረንጆቹ 2011 ወዲህ በአንድ የህንድ ጠቅላይ ሚኒስትር ወደ ኢትዮጵያ የተደረገ የመጀመሪያው ጉብኝት ነው። ጉብኝታቸውም በኢኮኖሚ፣ በንግድ፣ በባህልና በህዝብ ለህዝብ ግንኙነቶች ጨምሮ ሰፊ በሆኑ ዘርፎች ላይ ለማጠናከር ነው ተባለ። የሂንዱ ጠቅላይ ሚኒስትር ናራንድራ ሞዲ አዲስ አበባ ከገቡ በኋላ በኢንስታግራማቸው ላይ እንዲህ በማለት መጻፋቸውን ሰምተናል። አዲስ አበባ ውስጥ ደስ የሚል አቀባበል ተደረገልኝ። የሂንድ ዘፈኖችና ሙዚቃዎች በእርግጥ እዚህም በጣም ተወዳጅ ናቸው። ደማቅ በዓልና የአንበሶች ሀገር ነች ሲሉ ከተወለዱባት ከተማ ጋር አነጻጽሯታል። ከጉብኝት ዜና ስንወጣ ጤና ሚኒስቴር ከፍተኛ ትምህርት ተቋማት በ17 የጤና ሙያዎች በመጀመሪያ ዲግሪ ተመርቆ የብቃት ምዘና ፈተና ለመውሰድ በመጠባበቅ ላይ የሚገኙ የጤና ባለሙያዎች በታህሳስ 2018 ዓ.ም የብቃት ምዘና ፈተና እንደሚሰጥ አስታውቋል። በሌላ ዜናም ብሔራዊ ባንክ በውጭ ምንዛሪ ጨረታ አንድ የአሜሪካን ዶላር 154 ብር ከ77 ሳንቲም ተሽጧል። በዚህ 12ኛ ዙር ጨረታም 50 ሚሊዮን ዶላር ቀርቦ የነበረ ሲሆን 13 ባንኮች ጨረታውን አሸንፏል ተባለ። በተያያዘ ዜና አራተኛው የኢንቨስትመንት ባንክ በይፋ ስራ መጀመሩን ገልጿል። አዋሽ ካፒታል አክሲዮን ማህበር በኢትዮጵያ ከሚንቀሳቀሱና ከካፒታል ገበያ ባለስልጣን ፈቃድ ከተሰጣቸው የኢንቨስትመንት ባንኮች አራተኛው ነው ስራ መጀመሩን ገልጿል። ከባንክ ዜና ሳንወጣ የኢትዮጵያ ልማት ባንክ የአመራር ለውጥ አደረገም። በኢትዮጵያ ልማት ባንክ ከፍተኛ ሹመቶችና በአሰራር ምደባ ዙሪያ የተነሳ አለመግባባትን ተከትሎ የባንኩ ከፍተኛ አመራር በአዲስ መልክ ተዋቅሯል። ዶክተር ኢሳያስ ካሳ ፕሬዝዳንት ሆነው የተሾሙ ሲሆን የኢትዮጵያ ኢንቨስትመንት ሆልዲንግ ዋና ስራ አስፈጻሚ የሆኑት ዶክተር ብሩክ ታዬ ደግሞ የቦርዱ ሰብሳቢ ሆነው ተሰይመዋል። ኦፓልን ጨምሮ ሌሎች የማዕድን ምርቶችን በኢትዮጵያ ምርት ገበያ በኩል ማገበያየት ሊጀመር ነው። የኢትዮጵያ ምርት ገበያ የኦፓል ማዕድንን ጨምሮ ሌሎች የማዕድን ምርቶችን ማገበያየት ለመጀመር የሚያስችለውን ዝግጅት ማጠናቀቁን ባሳለፍነው ሳምንት ገልጿል። በኢትዮጵያ ፍቃድ ተሰጥቷቸው ሲሰሩ የቆዩት የሁሉም የስፖርት ውርርድ ድርጅቶች የስራ ፍቃድ መሰረዙ ተሰምቷል። የኢትዮጵያ ሎተሪ አገልግሎት ሁሉንም የስፖርት ውርርድ ድርጅቶች የስራ ፍቃዶች ከታህሳስ 6 ቀን 2018 ጀምሮ መሰረዛቸውን ገልጿል። የፈቃድ ሰረዛው በውርርድ እና በፋይናንስ ዘርፍ ላይ በተካሄደ አገር አቀፍ ጥቅም ግምገማ ላይ ተመስርቶ የሕዝብን ጥቅም ለማስከበር የተወሰደ እርምጃ መሆኑን ድርጅቱ ገልጿል። በኢትዮጵያ ባለፉት 4 ወራት ውስጥ ብቻ 36.45 ጂጋባይት የኤሌክትሪክ ኃይል ስርቆት ተፈጽሟል ተባለ። በዚህም ጊዜ በመሰረተ ልማት ውድመትና ባይት ስርቆት በድምሩ 143 ሚሊዮን 299,114 ብር ጉዳት ደርሷል ተብሏል። በሌላ ዜና በኢትዮጵያ ውስጥ ከጥር ወር ጀምሮ የፕላስቲክ ከረጢት መጠቀም፣ ማምረት ወይም ማስገባት በገንዘብ ቅጣትና በእስራት የሚያስቀጣ አዋጅ በይፋ ተፈጻሚ ሊሆን ነው። በጋምቤላ ክልል የተለያዩ ወረዳዎች በተለይም ከዳር 30 ቀን 2018 ዓ.ም ጀምሮ በተፈጠረው የሰላም መደፍረስ የበርካታ ንጹሃን ሕይወት እየቀጠፈ መሆኑን የሟቾች ቤተሰብ፣ ነዋሪዎችና በሆስፒታል የሚሰሩ ሐኪሞች ገልጸዋል።
ባሳለፍነው ሳምንት ኢትዮ ቴሌኮም የዲጂታል ኢትዮጵያ ስትራቴጂ 2025 መዝጊያ እና የዲጂታል ኢትዮጵያ 2030 ስትራቴጂ ማስጀመሪያ ስነስርዓት የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት ተከናውኗል። በተጠናቀቀው የ2025 ዲጂታል ስትራቴጂ በቴሌኮም ዘርፎች ማሳካት የተቻሉትን ስኬቶች ያብራሩት የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬሕይወት ታምሩ 97 ሚሊዮን ዜጎችን የቴሌኮም አገልግሎት ተጠቃሚ ማድረግ መቻሉን ገልጸዋል። በ2030 አዲስ የስትራቴጂ ዓመት የዘርፉን ተጠቃሚዎች ተደራሽነት ወደ 128 ሚሊዮን ማድረስ የተቋማቸው እቅድ መሆኑንም አክለዋል። ዲጂታል ኢትዮጵያ 2030 ጠቅላይ ሚኒስትር አብይ አህመድ በተገኙበት በይፋ ተጀምሯል። ጠቅላይ ሚኒስትር ዶክተር አብይ ዲጂታል ኢትዮጵያ 2025 ሙሉ በሙሉ በሚባል ደረጃ የታለመለትን ግብ አሳክቶ ተጠናቋል ብለዋል። ዲጂታል ኢትዮጵያ 2030ም በይፋ አስጀምረናል። ተደራሽነትን ማስፋት፣ ለዜጎች እኩል ዕድል መፍጠር፣ በዜጎችና ተቋማት መካከል መተማመንን ማጎልበት ደግሞ የስትራቴጂው ቁልፍ መሰረታዊ ትልሞች ናቸው ብለዋል። በዚህ የበጀት ዓመት 800,000 ኢትዮጵያውያን በውጭ ሀገራት በተለያዩ ስራ ላይ ይሰማራሉ ተብሎ ይጠበቃል ሲል የስራና ክህሎት ሚኒስትር ሙፈሪያት ካሚልን ጠቅሶ ኢዜአ እንደዘገበው ከስራ ዕድሎች በተጨማሪ ሚኒስትሩ ባለፉት 3 ዓመታት ከተለያዩ መዳረሻ ሀገሮች ጋር ስምምነቶችን የገባ ሲሆን ከእነዚህም መካከል በቅርቡ ከጣሊያንና ከአንድ ጀርመን ኩባንያ ጋር ያደረጉት ትብብሮች ይገኙበታል ተብሏል። በመጨረሻም 96 በመቶ የሚሆነው የኢትዮጵያ ሕዝብ ከሚገባው በላይ ጨው ይጠቀማል ተባለ። በጨው ውስጥ የሚገኘው ንጥረ ነገር ሶዲየም የሰውነትን ፈሳሽ ሚዛን ለመጠበቅ እንዲሁም ኦክሲጅንን እና ንጥረ ነገሮችን ለማጓጓዝ አስፈላጊ ቢሆንም በርካታ ዜጎች ከሚጠበቀው በላይ ጨውን እንደሚጠቀሙ ተነግሯል። ዜናዎቻችን አፍሪካ ላይ ደርሰናል። በደቡብ ሱዳን 6 የተባበሩት መንግስታት የሰላም አስከባሪዎች መገደላቸው ተሰማ። የተገደሉትም ሰላም አስከባሪዎች ሁሉም ባንግላዴሻውያን ናቸው። ሰላም አስከባሪዎቹም በአብዬ ጊዜያዊ የሰላም አስከባሪ ኃይል ውስጥ አባል ነበሩ። ከተገደሉት በተጨማሪም 8 ሌሎች የሰላም አስከባሪዎች ቆስለዋል። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬስ በኤክስ ባስተላለፉት መልእክት በተባበሩት መንግስታት የሰላም አስከባሪዎች ላይ የሚሰነዘሩ ጥቃቶች በዓለም አቀፍ ሕግ መሰረት የጦር ወንጀል ክስ ሊያስከትል ይችላሉ ብለዋል። የሱዳን ቀውስ በወርቅ እያበራ በረሃብ እያለቀሰ ሱዳን በዘር ማጽዳት፣ አስገድዶ መድፈር፣ 4.3 ሚሊዮን የሚሆኑ የተፈናቀሉ ሰዎችና ከባድ ምግብ ቀውስ የተመታች የአፍሪካ ሀገር ያደርጋታል። በሱዳን ባለፈው የዘለቀው የእርስ በርስ ጦርነት ምክንያት ቢያንስ 150,000 ሰዎች ተገድለዋል። በዚህ ሁኔታ የተባበሩት መንግስታት ድርጅት ሱዳንን በዓለም ላይ እጅግ የከፋ ሰብአዊ ቀውስ ያለባት ሀገር አድርጎም አውጇታል። የትራምፕ አስተዳደር ደቡብ ሱዳንን ጨምሮ በ5 ተጨማሪ ሀገራት ላይ የጉዞ እገዳ ጣለ። የትራምፕ አስተዳደር ማክሰኞ ዕለት በ5 ተጨማሪ ሀገራት ላይ የጉዞ እገዳ ጥሏል። ዋሽንግተን ፖስት እንደዘገበው ከሆነ ዜጎቻቸው ወደ አሜሪካ እንዳይገቡ የተከለከሉት ሀገራት ቡርኪና ፋሶ፣ ማሊ፣ ኒጀር፣ ደቡብ ሱዳን እና ሶሪያ ናቸው። ከፊል እገዳ ደግሞ በ15 ተጨማሪ ሀገራት ላይ ተጥሏል። እነሱም አንጎላ፣ ቤኒን፣ ኮትዲቫር፣ ደንማርክ፣ ጋቦን፣ ጋምቢያ፣ ማላዊ፣ ሞሪታኒያ፣ ናይጄሪያ፣ ሴኔጋል፣ ታንዛኒያ፣ ቶንጎ፣ ዛምቢያ እና ዚምባብዌ ናቸው። አፍሪካዊ ዜናዎቻችን እነዚህን ይመስሉ ነበር። ዜናዎቻችን እንደቀጠሉ ናቸው። ዓለም አቀፍ ላይ ደርሰናል። አሜሪካ በየዓመቱ የምታካሂደውን የዲቪ ሎተሪ ማቆሟን አስታውቃለች። ፕሬዝዳንት ዶናልድ ትራምፕ ባለፈው ሳምንት በብራውን ዩኒቨርሲቲ በተፈጸመ የጅምላ ጥቃት 2 ሰዎች መገደላቸውን ተከትለው የአሜሪካ ግሪን ካርድ ሎተሪን ዲቪን አግዶታል። ጥቃቱን ፈጽሟል ተብሎ የተጠረጠረውና ሐሙስ ዕለት ሞቶ የተገኘው ፖርቹጋላዊው በአውሮፓውያኑ 2017 ዲቪ ሎተሪ አሸንፎ ወደ ሀገሪቱ የገባ ሲሆን ግሪን ካርድም ተሰጥቶታል ተብሏል። በሌላ ዜና በአውስትራሊያ ሲድኒ ቦንድ ባህር ዳርቻ በሃኑካ በዓል ላይ በደረሰ የመሳሪያ ጥቃት 15 ሰዎች ተገደሉ።
የአውስትራሊያ ባለስልጣናት እንደተናገሩት በሲድኒ ቦንድ ባህር ዳርቻ ላይ በተካሄደው የሃኑካ የብርሃናት የአይሁዳውያን በዓል አከባበር ላይ በተፈጸመው የመሳሪያ ጥቃት ከሁለቱ ጥቃት ፈጻሚዎች አንዱን ጨምሮ ቢያንስ 15 ሰዎች ተገድለዋል ያሉ ሲሆን ከ15 በላይ ሰዎች ቆስለዋል ብለዋል። ባለስልጣናቱ ይህንን ድርጊት አሸባሪዎች የፈጸሙት ጥቃት በማለት እየጠሩት ነው። በተያያዘ ዜና በአውስትራሊያ የ43 ዓመቱ ሙስሊም ከጥቃት ፈጻሚው ጠመንጃ ነጥቆ የብዙ ሰዎች ሕይወት በማትረፍ ከፍተኛ አድናቆት እየተቸረው ይገኛል። ትልቅ ጀግንነት ሲሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአህመድን ጀግንነትም አድንቀውታል። በተያያዘ ዜና በአውስትራሊያ የሀገራዊ የሐዘን ቀንም ታውጆ ነበር። ኤለን መስክ በፎርብስ መረጃ መሰረት ከ600 ቢሊዮን በላይ ዶላር ሀብት በማፍራት በታሪክ የመጀመሪያ ሰው ሆኗል። ለዚህ ዋና አስተዋጽኦ ያደረጉት ደግሞ ተስላ፣ ስፔስ ኤክስ እና ኤክስአይ የገበያ ካፒታላይዜሽን እድገት ነው ተባለ። የብሪታንያው ጠቅላይ ሚኒስትር ኪር ስታርመር ሀገራቸው የሩሲያው ቢሊዮነር ሮማን ኢብራሂሞቪች የቼልሲ እግር ኳስ ክለብን በመሸጥ ካገኙት ገንዘብ ውስጥ 2.5 ቢሊዮን ፓውንድ ለዩክሬን የሰብአዊ እርዳታ ፈንድ እንደሚያስተላልፉ ዘ ጋርዲያንስ ዘግቧል። በፈረንሳይ የሞት ዶክተር ተብሎ የሚጠራው ግለሰብ ዕድሜ ልክ እስራት ተወሰነበት። ሆን ብሎ 30 ታካሚዎችን የመረዘው ግለሰብ ሲሆን ከእነዚህም ውስጥ 12ቱ ሕይወታቸው አልፏል። የሞት ዶክተር ተብሎም ተጠርቷል። የፈረንሳይ ፍርድ ቤት ሐሙስ ዕለት በዕድሜ ልክ እስራት እንዲቀጣም ወስኖበታል። በመጨረሻም የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ከግብፅ ጋር የ350 ቢሊዮን ዶላር የጋዝ ስምምነት መደረጉን አስታውቋል። በዚህም ስምምነት መሰረት እስራኤል በአንድ የአሜሪካ ኩባንያ አማካኝነት ለግብፅ ጋዝ ታቀርባለች ተብሏል። ዜናዎቻችን ምንጭ ቢቢሲ፣ አልጀዚራ እና ሌሎችንም ተጠቅመናል። መልካም ጊዜ ተመኘን።